በአንድ ገጠራማ ስፍራ ላይ አንዲት ሴት ወደ አየችው ቤት በፍጥነት ትገሰግሳለች። ቤቱም ጋር ስትደርስ ያንን ቤት ታንኳኳለች። በቤት ውስጥ ያለም አንድ ገበሬ በሩን ይከፍትላታል። በሩን ሲከፍትላት ያየውን ነገር ማመን አልቻለም። አንዲት ሴት በጣም ተደብድባለች፣ ተወግታለች፣ ባዶ እግሯን ናት። ከዛ እዚህ ሴት ላይ ምን እንደደረሰባት ይጠይቃታል። የመለሰችለት ነገር ግን በጣም ነው የሚያስገርመው። ማን እንደዚህ እንዳደረጋት አታስታውስም። እሱ እንዳይገርማችሁ የገዛ ስሟን እንኳን ማስታወስ አልቻለችም። እንግዲህ እቺ የምትመለከቷት ሴት እዝራ ትባላለች። እዝራ እንግዲህ ገና 19 ዓመቷ ነው። ዊስካንሰን ውስጥ ነው የምትኖረው። እዝራ እንግዲህ አንድ ችግር አጋጥሞታል። ይህም ችግር ምንድን ነው? ገና በ19 ዓመቷ እንግዲህ አርግዛለች። ቦይፍሬንዷና እሷ ወላጅ ለመሆን ዝግጁ ስላልሆኑ ይህን ልጅ ለማስወረድ ተወስናለች። እዝራ ልጇን ለማስወረድ ከወሰነች በኋላ ወደ አንድ ሆስፒታል ትሄዳለች። እንግዲህ ይሄ የተፈጠረው በ2017 ዓ.ም። ሌላኛው ችግር ደግሞ የእዝራ ቦይፍሬንድ በእድሜ በጣም ይበልጣታል። እሷ 19 ዓመቷ ነው፣ እሱ ደግሞ 33 ዓመቱ ነው። ለእነሱ ይሄ ችግር ያለው አይመስልም ነበር። ሆኖም ግን ሪሌሽንሺፓቸው በደንብ እየሰራ አልነበረም፣ ወይም ደግሞ ጥሩ ላይ አልነበሩ። እንግዲህ እንደነገርኳቸው የሪሌሽንሺፓቸው ሁኔታ እንደዛው እንዳለ በዛው ዓመት እዝራ አንድ ካፌ ውስጥ እየተዝናናች እንግዲህ እዛ ካፌ ካለ አንድ ባሪስታ ጋር ተግባባለች። ጀስት ፍሬንድሺፕ ማለት ነው። ኢቭን ቦይፍሬንዷ ራሱ ያውቀውና ሶስቱ አብረው እንግዲህ ቺል የሚያደርጉ ሰዎች ይሆናሉ ማለት ነው። በጣም በሚያሳዝን ሁኔታ ግን እዝራ እዛ ካገኘችው ባሪስታ ጋር እንግዲህ በድብቅ ግንኙነት ጀምራለች ማለት ነው። ለእዝራ በጣም አስደንጋጭ በሆነ ሁኔታ ደግሞ ቦይፍሬንዷ ይሄን ነገር ያውቃል። እንግዲህ ከቦይፍሬንዷ ጋር ለ8 ወር ያህል አብረው ነበሩ። እንግዲህ በዛ መሃል ነው አሁን ካወቀችው ባሪስታ ጋር እንደዚህ አይነት ግንኙነት ጀመረችው። በአጋጣሚ ስልኳን እየጎረጎረ እንግዲህ እነዚህን ቴክስቶች ያያል ማለት ነው። እነዚህን ቴክስቶች ሳይ በጣም ይናደዳል። ከዛ ፊት ለፊት ኮንፍሮንት ያደርጋታል ማለት ነው። መጀመሪያ እንደነገርኳችሁ ከቦይፍሬንዷ ጋር ያላት ግንኙነት ጥሩ አልነበረም። እንግዲህ ከአዲሱ ጋር የጀመረችው በዛ አይነት መንገድ መቋረጥ እንዳለበት ታውቃለች ማለት ነው። ስለዚህ ሁለቱንም ለመተው ተወስናለች። ይህ ውሳኔዋ ልክ አለመሆኑ እንዲገባት በጣም ጥቂት ቀናት ብቻ ነበር የፈጀባት። የመጀመሪያውን ቦይፍሬንዷን ከውስጧ ልታወጣው አልቻለችም። በጣም ይናፍቃትና አብራው ለመመለስ እንግዲህ መሞከር ትጀምራለች። በዚህ ሁላ መሃል ግን በጣም በሚያስገርማችሁ ሁኔታ እሱን በዛ በኩል እየለመነችው፣ በዚህ በኩል ደግሞ ከገዛ ጓደኛው ጋር ትተኛለች። ከጄሰን ጓደኛ ጋር ማለት ነው። እንግዲህ እንደዛ ካደረገች በኋላ ደግሞ ጓደኛው ሴክሹዋሊ አሰልት እንዳደረጋት ፖሊስ ጣቢያ ሄዳ ትከሳለች ማለት ነው። ፖሊሶችም ይህን ነገር ለማጣራት ሲሞክሩ ምንም አይነት ሴክሹዋል አሰልት እንዳልደረሰባት በፍቃዷ እንዳደረገችው ይደርሱበትና ኬዙ ይዘጋል ማለት ነው። ይሄ ሁላ ነገር ተፈጥሮ እንኳን እሱን ለማግኘት ወይ ደግሞ ወደ ቀድሞ ቦይፍሬንዷ ለመመለስ የምትሞክረው ሙከራ ማቋረጥ አልቻለችም ማለት ነው። በጣም ትለምነዋለች። እሱ ግን የተፈጠረውን ሁለት ነገር ያውቃል። እንግዲህ ጓደኛዬ ነው ብላ ካስቀመጠችው ሰው ጋር አብራ ተኝታለች። ከራሱ ጓደኛ ጋር ራሱ አብራ ተኝታለች ማለት ነው። ይህን ነገር ጭንቅላቱ መቀበል ስላልቻለ ተመልሶ አብሯት ሊሆን እንደማይችል ደጋግሞ ይነግራታል ማለት ነው። እንግዲህ ያለመፈለጉን በተደጋጋሚ ቢነግራትም እሷ አሁንም እሱን ለማግኘት የምታደርገውን ነገር ለማቆም አልቻለችም። ቴክስት ታደርግለታለች። ስልኩ እስከሚፈነዳ ድረስ ነው የምትደውልለት። በተጨማሪም ደግሞ ስለ እሱ ጆርናል የምታደርጋቸውን አንዳንድ ነገሮች እንግዲህ እንዲያነባ ትልክለታለች። በጣም የሚያሰቃችውን ነገር እንገራችሁ። ወደ አሌክስ ቴክስት ታደርግ ነበር። አሌክስ ማለት እንግዲህ ካፌ ውስጥ ያገኘችው ሰውዬ ነው ማለት ነው። የመጣላታቸው መንስኤ እንግዲህ እሱን እንኳን መልሶ ከእሱ ጋር እንዲያስታርቃት ማድረግ የሚችለውን ነገር እንዲያደርግላት ትለምነው ነበር። ይሄ ሁላ ነገር አልሰራላት ብሏ ስትጨነቅ አንድ ሀሳብ ወደ ጭንቅላቷ ይመጣል። ይሄ ምንድነው? አሌክስ ወይም ደግሞ ይሄ ካፌ ውስጥ ያገኘችው ወንድ ማለት ነው እያስገድዳት እንደሆነ ለቀድሞ ቦይፍሬንዷ ማሳየት ትፈልጋለች። ይሄ ብቻ እንዳይመስላችሁ በዚህ ምክንያት አድርጋ እንግዲህ አሌክስ የተባለውን ሰው ለመግደል ትወስናለች ማለት ነው። ይሄ ሁላ ነገር ሲፈጠር እንግዲህ ወደ 1 ዓመት አካባቢ ይሆናል። ጄሰን እንግዲህ ሀገር ሰላም ብሎ አንድ ኮፊ ሾፕ ላይ ቁጭ ብሎ ቡና እየጠጣ ነው። በዚህ መሃል እንግዲህ እዝራ ዘው ብላ ትመጣለች። ከዛ ሰላም ትለውና አሌክስ ቤት አንዳንድ ነገሮችን እንደረሳችና እሱን ልታመጣ እንደሄደች እንደሆነ ትነግረዋለች። እና አወራሯ ምናምን አልተመቸውም ነበር ጄሰን። ከዛ ወጥታ ወደ አሌክስ ቤት ስትሄድ እሱ ቀስ ብሎ ይከተላታል ማለት ነው። እሷም ወደ አሌክስ ቤት ስትገባ ቆሞ ያታል። ከዛ ትንሽ ከቆየ በኋላ ወደ ቤቱ ጠጋ ብሎ ለማየት ይሞክራል ማለት ነው። አልታይ ስላለው ወደ ውስጥ ይገባና ምን እያደረጉ እንደሆነ ለመመልከት ሲሞክር ያው ጀስት እያወሩ ነው። ስለዚህ ምንም ነገር አልተፈጠረም በሚል ወደ ቤቱ ይመለሳል ማለት ነው። ከዛ እንግዲህ ቦይፍሬንዷ ከሄደ በኋላ እሷ ከአሌክስ ጋር የተወሰነ ካወራች በኋላ አሌክስን የሆነ ቦታ ይዤ ልሂድ በሚል አንድ ሪሞት የሆነ ኤሪያ ላይ ተወስደዋለች ማለት ነው። ወጣ ያለ ከከተማ ወጣ ያለ ቦታ ላይ እንግዲህ እዛ አካባቢ ላይ ከወሰደችው በኋላ አሌክስ ለሰከንዶች ጀርባውን ሲሰጣት ጩቤ ታወጣና እንግዲህ ተወጓለች ማለት ነው። በጣም ደጋግማ ተወጓለች። በሚገርማችሁ ሁኔታ 16 ቦታ ነው የወጋችሁ። ከዛ ከገደለችው በኋላ እንግዲህ ስልኩን ከኪሱ ታወጣና ትሰብሯለች። እንግዲህ ሌላ ሰዎች ትራክ እንዳያደርጉት ማለት ነው። ስልኩን ከሰበራችሁ በኋላ በጩቤ ልብሶቿን ትቦጫጭቃለች፣ ራሷን ትቦጫጭራለች ምናምን። በተጨማሪም ደግሞ እጇ ላይ ቦይ ብላ ትጽፋለች ማለት ነው። ቦይ ብላ የጻፈችበት ምክንያት ትምህርት ቤት እያለች ራሷን እንደ ወንድ ነበር አይደንቲፋይ የምታደርገው አይነት ነገር ያው ዌስተርን ሼት ማለት ነው። ከዛ በኋላ አሁን እንግዲህ ራሷን እንደ ሴት አይደንቲፋይ አድርጋ መኖር ከጀመረች በኋላ እሱን አጌንስተር እንደተጠቀመባት ለዛም እሱ እጇ ላይ እሱ እንደጻፈው ምናምን ለማስመሰል ትሞክራለች ማለት ነው። ከዛ በኋላ እንግዲህ ሁላ ነገር ከተፈጠረ በኋላ ባዶ እግሯን ትሆናለች። ራሷ እንዳልኳችሁ
በቃ የሆነ የተደበደበ ሰው አስመስላለች። በጩቤ 10 ቦታ ቦጫጭራለች፣ ልብሷን ቦጫጭቃለች ምናምን ወደ ጫካው መሮጥ ትጀምራለች ማለት ነው። በኋላ እንግዲህ በዚህ ሁኔታ ለ3 ሰዓታት በእግሯ በጫካ ውስጥ ትጓዛለች ማለት ነው። በጫካ ውስጥ የተጓዘች እንግዲህ አንድ የገበሬ ቤት ታያለች። ወደዛ ገበሬ ቤት እንግዲህ እየሮጠች ትሄድና ታንኳኳለች። ካንኳኳችን በኋላ አንድ ገበሬ በሩን ይከፍትላታል ማለት ነው። እንግዲህ ገበሬውን በሩ ሲከፍትላት በጣም ይደነግጣል። በጣም ተጎድታለች፣ ራሷ ተቆራርጧል፣ ልብሷ ተቦጫጭቋል፣ ባዶ እግሯን ነው ያለችው። ከዛ በኋላ እንግዲህ ምን እንደሆነ ሲጠይቃት የሆነ ሰው እንዳጠቃትና ያንን ሰው ራሱ እንደማታስታውሰው እሱ ይቅርና የራሷን ስም እንኳን እንደማታስታውስ ትነግረዋለች። ከዛ በኋላ እንግዲህ ሰውየው የሚያደርገው ነገር ግራ ስለገባ ወደ ቤቱ ያስገባታል። ከዛ በኋላ ፖሊስ ጋር ይደውላል። ፖሊሶች ይመጡና እንግዲህ እሷን ወደ ሆስፒታል ይወስዷታል ማለት ነው። እንግዲህ ያው እንዳልኳችሁ ራሷን ብዙ ቦታ ስላቆሰለች ያንን ቁስል ትሪት እንዲደረግ ሆስፒታል ይወስዷታል። ከዛ እንግዲህ ፖሊሶቹ ምን እንደተፈጠረ ስላላወቁ እሷን መጠየቅ ይጀምራሉ ማለት ነው። እሷን መጠየቅ ሲጀምሩ እንግዲህ መጀመሪያም እንዳደረገችው ገበሬው ቤት ምንም ነገር እንደማታስታውስ ትነግራቸዋለች። ተጨማሪም እንግዲህ ለመጨረሻ ጊዜ የማስታውሰው አንድ ነገር ቢኖር ከአሌክስ ጋር እንደነበርኩ ነው ትላቸዋለች። እንግዲህ ፖሊሶቹ ይህንን በምነግራቸው ሰዓት አሌክስ እንደሞተ የሚያውቁት ነገር ስለሌለ አሌክስን ኮንታክት ለማድረግ ይሞክራሉ። ስልኩን ደጋግሞ ሞክረው ስላላነሱ ወደ ቤተሰቦቹ ይደውላሉ ማለት ነው። ቤተሰቦቹም እንግዲህ አሌክስን ካገኙት እንደቆዩ ይናገራሉ። ስለዚህ አሁን ኦፊሻሊ አሌክስ ጠፍቷል የሚለው ነገር ይረጋገጣል ማለት ነው። እዛ እንግዲህ ፖሊሶች ፍለጋቸውን ይጀምራሉ። ፍለጋቸውን በሚጀምሩበት ሰዓት የአሌክስን መኪና እንግዲህ ያገኙታል ማለት ነው። እዛው አካባቢ ደግሞ የእሱ አስክሬን ነበረ ማለት ነው። ከዛ በኋላ እንግዲህ ወደ ሆስፒታል ይመለሱና እሷን ድጋሚ በጥያቄ ማጨናነቅ ይጀምራሉ። ከዛ በኋላ እንግዲህ አላስታውስም ያለችው ሴት የተወሰነ ነገሮችን አስታወስኩ በሚል አንዳንድ ነገሮች ማውራት ትጀምራለች። እንግዲህ እሱ ሊገላት እንደሞከረ ከዛም በፊት ደግሞ ሴክሹዋሊ አሰልት ሊያረጋት እንደሞከረ ትናገራለች ማለት ነው። ያው እንግዲህ ራሷን ዲፌንድ ለማድረግ መግደል እንደነበረባትም ጭምር ማለት ነው። ስለዚህ መግደሏን በተዘዋዋሪ ታምናለች ማለት ነው። እንግዲህ ቅድም ያደረገችውን ነገር እዚህ ጋር ትጠቀመዋለች ማለት ነው። እጇ ላይ ቦይ ብሎ በጩቤ ጽፎባት እንደነበረም ጭምር ትናገራለች። እንግዲህ ፖሊሶቹ በዚህ ሰዓት አንድ ጥርጣሬ ይገባቸዋል። እንግዲህ እሷ ነበረች መኪናውን እየነዳ የነበረችው። ከዛ እንግዲህ ግራ እጇ ላይ ነው ያ ነገር የተፈጠረው ወይ ደግሞ ቦይ ተብሎ የተጻፈው። እሱ ደግሞ ፓሴንጀር ሲት ላይ ከተቀመጠ እንዴት አድርጎ ያኛው ግራ እጇ ላይ ሊጽፍ ይችላል? ያው አይቻልም የሚባል ነገር ባይሆንም ግን ፖሊሶቹን እንዲጠራጠሩ ያደርጋቸዋል ማለት ነው። እዝራ እንግዲህ እየተናገረች የነበረችው ነገሮች ሚኒንግ እንደማይሰጡ ለራሷም የገባት ይመስላል። ከዛም ሁሉን ነገር አድሚት ታደርጋለች። ሆን ብላ እንደገደለችውም ትናገራለች። ከዛ እንግዲህ 1-2 ሳምንት እንድታገግም ከተጠበቀች በኋላ ፖሊሶች በቁጥጥር ስር ያውሏታል ማለት ነው። እንግዲህ እንደምትመለከቱ ነው ማክሸቷ የእድሜ ልክ እስራትም ተፈርዶባታል ማለት ነው።